በስከ ወርድ እንዴ እንዴ ጥርሷ ወንድ ልጅ ምን ይሄ ምን ጉድ ነው? ሰርግ ነው በይኝ እንጂ እኔስ ቆይ በማላውቀው ነገር ብትገለኝ ፈጣሪ ደስ ይለዋል። ሰማውን አላውቅም። በምድር ግን የአባት ኃጢአት ለልጅ ተርፋል ማለት ይሄን ነው። ብር እንዳለ ሰው ለመስማት ትዘጋጃለህ? ጂን ነው የምትመስለው። መጀመሪያ አጠራቅም። እንደዛ ነው እንደምትዩ? No, like bro, I was just talking to you. I want you to go. Oh my god. Like ከዛ ደግሞ የኔ ከብጥብጥ ኮመንት አደረኩልሽ አልነግርሽ አዝኜ ወጣሁ። ማሪ እና ፍላውራ አጽድ ሰላም ዩቲዩብ እንዴት ናችሁ? ጣጃው ወይ መርገጣቸው ነኝ። ዛሬም እንደተለመደው በሌላ አዲስ ቀውጢ ገራሚ በሆነ ቪዲዮ ተመልሰን መጥተናል። በመጀመሪያ ግን በዓል እንዴት ነበር? እንኳን አደረሳችሁ ሁላችሁም። ያው ገና እኛ ጋር አሪፍ አሳልፈናል። እናንተ ጋር አሪፍ እንደነበር ተስፋ አደርጋለሁ። ቢያልፍም ያው የበዓል ቫይብ አለ። ከዚህ ጊዜ በኋላ አይ ቲንክ ተደጋጋሚ በዓሎች ይመጣሉ። ገና ይከበራል፣ ጥምቀት አንደን እያለ ደግሞ ፋሲካ ይመጣል። ከዛ ይቀጥላሉ ሌሎችም። በዓል እንደመሆኑ መጠን ለምን ይሆነ በዓል የሚሸት ነገር አንድ ጋብዣችሁ በዛው ወደ ሪአክሽናችን እንቀጥላለን። ከዛ በፊት ግን ሁላችሁም ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ አድርጋችሁ ተቀላቀሉ። ይሄን ቪዲዮ ሁላችሁም ላይክ አድርጉት። ቪዲዮ ቫይራል እንዲወጣ ሁላችንም ላይክ አድርገን ቪዲዮውን እንጀምራለን። አሪፍ ጊዜ ይኖረናል። ወደ ቪዲዮ Anori mesri shoyi, ani smalem balem, hodi chale unji, yemman samawele, yemman sebawele, yemman sebawele, yambasam midage, yergan zingwane o, yeto samagebe, yewur kubasa, zaris badala. ማርያምን ነው የምላችሁ። ይሄ ልጅ እንደ ችሎታው እንደ ተሰጠው ተሰጥኦ ምንም ያልወጣ ልጅ ነው። እግዚአብሔርን አላቅም። አሚን የሰው ልጅ ብዙ ችግሮች አሉት። ምናልባት ነገሮች አልሳካለት ምናምን ብሎ ሊሆን ይችላል። ግን ኤክስፔክት እንዳደረኩት ምንም ያልወጣ ልጅ ነው። አውቃለሁ ቀላል ነገር አይደለም። ባይ ዘ ወይ የሙዚቃ ኢንዱስትሪ እኔ ገብቼ አውቄው ምናምን አይደለም። ግን ላይክ አክንተው ላይክ በጣም ብዙ አመት የሚወስድባቸው አንድ አልበም ለመስራት ይሄ ቅርብ ጊዜ የመጡ ዘፋኞች ምናምን ሳይሆን ላይክ ኖርማል ተሰጥኦ ያላቸው ሰዎች አንደኛ ስለ ስራቸው ተጨንቀው ምናምን ነው በደንብ ጥርት ያለ ስራ ነው የሚለቁት። ለዛ ይመስለኛል አይ ቲንክ በጣም ነው የታሸው ላይክ በጣም እና ያው ይሄን ጋበዝኳችሁ በዓል ስለነበር ነው ትንሽ ነው ላይክ ቦሪንግ እንዳይሆን ነቃ ብለን እንጀምረዋለን እንቀጥላለን። ብር በነገራችን ላይ ማለት ይሄ ልጅ የመጨረሻ አዝግ የሆነ ልጅ ካለ የት መኖር እንዳለ ቢሊንገሪ አንደኛ ብር እንዳለ ሰው ለመስማት ትዘጋጃለህ? ጂን ነው የምትመስለው። መጀመሪያ አጠራቅም ችግር ትንሽሳም ብር እንዳለው ሰው ለመስማት ትዘጋጃለህ። ጊዜያችሁን አጣጥፉ። ወይኔ በመዳዳደ በገዛቼ እኔ ቪዲዮውን እንትን አለልም። በነገራችን ላይ ቪዲዮን አላይ እንደገባው ብዙ ላይክ እና እንትን ካለው
ብዙ ፋቮራይት ምናምን ካለው that means አሪፍ ቪዲዮ ነው ምናምን ብዬ ነው ኮንሲደር ማድረገው። ከዛ ፋቮራይት ላይ አድርጌ ነው ሪያክት ማድረገው። ለማንኛውም ይመችኝ፣ እንቀጥላለን። አንድ እንድገ መሰለኝ እሱ ትላንትና የፍቅረኛ ስልክ እኔ ጋር ነበርና ከዛ ስልኳን እያየው የጎረጎርኩኝ የሆነ ስልክ ቁጥር አገኘው ልብስ አጣቢ የሚል ነውና ከዛ ለምን እኔም ልብሶችን አላሳጥብም ምናምን ብዬ ስልክ ሲደውል የራሴ ስልክ እና ሰው ማመን በጣም ከባድ ነው። እኔን የልክ አስገባቸውን ልጅ ልብስ አጣቢ ብላ ነው ሴፍ ያደረገችው። በጣም ያሳዝናል። እኔ ምንም አልልሽም ፈጣሪ ይሄን የሚያክል ቡጉንችላ ይሄን የሚያክል ናሆምን የሚያክል ሙጀሌ ፈጣሪ ቂጥኝ አሜን በል። ይሄም እንኳን አሮጊት ነሽ ዝም ብዬ ያው ያ ገንዘብ ነኝ እንጂ እንኳን አሮጊት ነሽ። በጣም ነው የሚያሳዝነው በእውነት ሰውን ማመን ከባድ። ትላንት ፊቱ ራሱ የሆነ ሲያዩት በጣም የሚያስቅ ልጅ ነው። ናሆም ያለው ግን ናሆም ፎንቴን አይደለም፣ እሱ ነው ግብዳ። ለዛ መሰለኝ እሱን የሚያለው ሙጀሌ ያለው። እሺ እንቀጥላለን። I want you to go. Bro, I was just. Oh, bro, why are you sitting here? Why the fuck are you sitting here? This is my area. Why are you sitting here? ብራዘር ፈርስት ኦፍ ኦል እንደዚህ አይነት ፕራንክ እየሰራው ያለው ከማይሆኑ ሰዎች ጋር ነው። ሲቀጥል አበሻን በእንግሊዘኛ በዚህ አክሰንት ማውራት ጥሩ ነው? እሺ እንቀጥል እስኪ። ለምን አንተ እዚህ ትቀመጣለህ? ይሄ የኔ ቦታ የእናንተ ለምንድን ነው እዚህ የምትቀመጡት? እንደዛ ነው እንደምትዩ? No, bro, I was just talking to you. I want you to go. Oh my god. Bro, I was just talking to you. Why are you saying that? Why are you saying that? Why are you saying that? I'm just talking to you. No, bro, no. Okay, just give me a second. Give me a second. Just give me a second. ኧረ አይመጣውም። I don't know what to say ማርያምን። እስቲል እየቀጠቀጡት ራሱ እኮ just give me a second ምናምን ይላል እንዴ። አፈር እስከሚያበሉት እየጠበቀ ነው። እንደዛ አይነት ፕራንክ ባይ ዘ ወይ ለዛ አለው የሆነ ሌቭሉን ሳይልቅ ምናምን ሲሆን ኢትስ ፋይን ችግር የለውም። በዛ ላይ ደግሞ ሰው ማያስቀይም ምናምን። እነዚህ አሁን እንግሊዘኛ ብትላቸው ይሰማል እንዴ? ለማንኛውም እንቀጥላለን። አይደለም እነዚህ እንግሊዘኛ መምህርን ፕራንክ ብታደርገው አይሰማም። ምን አይነት ዕዳ ነው? ምንድን ነው የሚሻለኝ? አረ ወንድሜ ሰው ያለ አረ በእናትህ ፌንት በላችሁ። አይዞን ክብሪት ይዛል። የምን ክብሪት? አንተ ኋላ ቀርነ እንደ ሂድ ዋይዘና አዎ አይዞን እኔ አረ ውሃ እንዴት ጠምቶኝ ነበር መሰለህ። በቃ አልተነሳችም እንዴ? በዚህ አካባቢ ጤና ጣቢያ ምናምን ነገር አለ መሰለኝ። ውሰዳት። እሺ ሐኪም ቤት ምን አውቃለሁ። ውሃ ጠማኝ እንጂ መድኃኒዓለም ለዚህ ጠጣብህ። እኔ እኮ ኤክስፔክት ያደረኩት ምንድነው ልጁን ውሃ አምጣልኝ ምናምን ብሎ ልኮ ልጅቷን ይሄን ሊስማት ምናምን የመሰለኝ። እግዚአብሔርን እንደዛ ነበር ኤክስፔክት ያደረኩት። እሺ ይሁን እንቀጥል። ሷየኔ ቸካ ማንም እንዳይነካ አሁን የምነግርህ አደል ፖለቲካ ለኔ ያለ ክብር በብር አይለካ። ያው ልንገርህ በስታይ በቢስካ ጀለስካ የአዲስ አበባ ልጅ ሷየኔ ቸካ ጭራሽ እንዳሾፋት እንዳትነካካት። እኔ እኮ ከምን ጊዜው አድገው ከምን ጊዜው እንደዛ አይነት ቪዲዮ እንደሚሰሩ እኔ አላቅም። እግዚአብሔር ቁም ነገር እኔ በዚህ እድሜ እንዲህ ጺም አውጥቼ ጸጉሬ እየሸሸ ከሴት ጋር ቪዲዮ ቆሞ ለመቀረጽ በጣም የምፈራ ሰው እኮ ነኝ። አሜን ተቀረጽ ያውቃለሁ፣ ግን በጣም የሆነ ተውት እስኪ ብዙ ጉድ አለ ወይ መድኃኒዓለም ይሁን አይደለም እንደዚህ ምናምን ብቻ ከባድ ነው። ይሁን መቼም እህትና ወንድም ሆነው ነው እንደዚህ የሚተቃቀፉት። ኤኒዌይስ እስኪ እንቀጥል። ኧረ ድሌ መሮጠርስ አፈን ዘግታ ራሱ ጀላት ይመነጥፋሉ። እንዲህ ላፍ እንጠለን ብርድ ይመታል። ደግሞ ይኸውልህ እጅ ምንድን ነው ትሪስ እጅ ቀለም ራሱ እኮ አንድ እጅ እኮ ነው። ኧረ እጅ አልክ ገብርኤል 3 እጅ ደግሞ ምንድን ነው መላግጫቸው ጥፍራቸውን ይሰሩ። አንደኛው ሴዶ ማርሻል አርት ነው። ሴዶ ማርሻል ከንፈር ኢሞጂ ምንድን ነው ደስ ብሎ ነው
ስንት ዓመት ደፋር ነህ ማርያም ደፋር ነህ ሳጠራው ነው አይተዋል እንዴ እሪ እሱን ወራጅ ለማንሳት ማለት እንደዚህ ወረቀት አስደግፈና ሳጠራው ቢክ ይወጣል ቢክ ነው እንደዚህ ፍላሽ ላይት ማብራቱ ነው ከኋላ ከጀርባው እንዲ ወይ መድሃነ ደህና አድርገው ነው የረጋገጡት። ወሳኝ ነገር ነው የተናገሩትም። ሳጠራው ያላት ነገር ተመችታኛለች። እንቀጥል። ሃይ ቤብ ኧረ ቤብ ታውቃለህ እንደ ተናነቃት አውጪው አትበል ቀይም ለውድ አደርገዋለሁ። ለምንድነው የሚተናነቅሽ እንደዛ ማለት ትፈልጊ? ዲሞክራሲ ስለምፈልግ ብሎ ነው መብራት ያጠፉት። አይ ሚስ ዲ በጣም ኧረ ጃኒ እንግሊዘኛ እንዴ አፍቅርሻለሁ። የኔ ኮልታፋ ምን አፍቅርሻለሁ አልኩሽ። እሺ የት ነህ? እንዴ የት ነህ ይባላል። እኔም አፈቅርሃለሁ። እሺ ወይኔ እመቤቴን ታውቃለህ እንደዚህ ብለህ ግን እንደምትሰሰት እኔም አፈቅርሃለሁ በጣም በጣም ነው የምወድህ እመቤቴን ላይክ አይ ላቭ ዩ ሶ ማች ታውቃለህ በጣም እንደምወድህ ለምትሽ ኮሜንት እየላኩኝ አንቺ አታነቢው። እስኪ ጌታን በል አይ ባይት ወይ የተውልሽ እኔ እገዛልሻለሁ አልኩሽ አላነበብሽውም። ከዛ ደግሞ የኔ ቅብጥብጥ ብዬ ኮመንት አደረግኩልሽ አላነበብሽውም። ከዛ አዝኜ ወጣሁ። ማሪ እና ፍላውራ አትሰጠኝ ጊፍትን ጨረስኩት አይደል? ከትላንትና ወዲያ ዝም ብለህ ሰጠኸኝ። ከዛም በቃ ወደ ስንት ነው የሰጠሁሽ? $800 ነው። ዝም ብለህ ጨርሰህ አሁን ፍላወርም አጣ። ያለኝን ነገር ጊፍት የተሰጠሁት ሁሌ መስጠት እወዳለሁ ተመልሼ። የኔ አባት ያንቺ እድል ደግሞ በቃ ላይክ ልብህን እንደሰጠኸኝ። ኧረ በለው እንዴ ስማ ማለት ነው አንቺ እንደዚህ እያወራሽ ይሁን እኛ ተመልካች ነን፣ እንስቃለን፣ ደግሞ እኮ አናፍርም፣ እንገለፍጣለን። እንትን ሲል እሺ ይሁን። ምንድን ነው ግን እንዲህ የሚያደርገኝ? በቃ ልረጋጋ፣ የኔም ቀን ይመጣል። እንዴ ምን ነው ወይ ጉዴ! ወይ ጃኒ አሚን አዶናይ እንግሊዘኛ አስተምሮ ፍቅር አስተምሮ ይሁን። ጥሩ ነው። በረከት ይደርብን፣ በረከታችሁ ይደርብን ለሁላችሁም። እናንተም ተመልካቾች ምድረ ሲንግል ዲቦራ ቆይ አንዴ ቶሎ ጥር ምጥና አድርጌ ነው ማለት ነው። ማርያም ጊዜ አይፈጅብሽም፣ ሰዓት መያዝ ትችላለሽ። ከፍልሽ በሁለት ደቂቃ ውስጥ መጨረስ ትችላለሽ ማለት ነው። ስሚ ፍራይዴዎች ማለት ነው የሆነች ሴት ስፖንሰር ታደርጋቸዋለች። 5 ናቸው፣ ወይ ቱርክ ወይ ዱባይ ይዛቸው ልትሄድ ማለት ነው። ከዛ እነሱን ስፖንሰር አደረገች። ይሄኛው ደግሞ ጉማሬ ይሄዳሉ አለ ሻንቆ ማለት ነው። ካሊድ ጊዜ በቃ እሱ ቆይ አንዴ ብለሃል። የሰማሁትን ነው የማወራው፣ ዝም በል በማለት ከዛ ሰዓት ከዛ እሱ ማለት ነው እሄዳለሁ እንዳትሰሚ እሱ ሚውት አድርጊ እሄዳለሁ ስፖንሰር እኔንም አድርጉኝ ስል ሴትዮዋ ምን አለች? 5ቱን ያደረገችው በቃ አንድ ጌም ተጫወቱና አለቻቸው። ከ100,000 በላይ ከሆናችሁ ናሆምም አብሮ ይሄዳል አለቻቸው። የሚያምኗት የሚያውቋት ሰው ናቸው። ግን ሌቭል 21 ናት። እግዚአብሔር ነው ግን ሌቭል 21 ናት። አይጣጣም አይኔ በቁራኛ ቁጭ ብላ እየጠበቀች ስለ ቱርክ እና ዱባይ መሄድ አቅቷችሁ ነው ራሳችሁ ምን አገባሽ? ይሄው ሁሉ አንበሳ ውጣ እኛ እኔ ሲጀመር በተኛውበት ተቀስቅሼ የተነገረኝ ራሱ በተኛውበት ተቀስቅሼ ነው። ናሆም ለዚህ ነገር ተብዬ ነው እንጂ ውሰዱኝ ብያለሁ። ኤርሚ አልተመቸውም። ለ4 ልንገባ ነበረ 2-1 ቤት እና እኔ ምን አገባኝ? ፍራይዶች አሁን እየጠበቁሽ ነው። በቃ አለቀ። እሺ አንድ ያስረክቻቸው ልምጣ። እስከዛ ተጫወቱ እናንተ ጊዜያችሁ ነው። አንድ ጌም አይጮቱ። በቃ ተው እንትን አንተ ሰውዬ ሃሎ ተቀመጥ ነው እንዳትወጪ ዲቦራ እንዳት በህግ አምላክ በጉልበት አይኑ ተጎልጉሎ ይወጣል። ንቅንቅ አልልም ያስወጣኝና ስማኝ እኔ ወንዶች ሲያለቅሱና ሲያዝኑ አልወድም። ስስ ልብልቴ ነው የሚነካው። ደርሼ የመጣው ፍራይዴዎች ጋር አንድ ጌም ተጫወቱ። ስስ ብልት ያላለች አረ ወይኔ ዘንድሮ እኔ እኮ እግዚአብሔር እሺ ሴቶችስ እስኪ አሁን የናሁን ገብቶ እዛ መለፋለፍ ምን ይሉታል? እኔ ግን እግዚአብሔርን የምሬ በጣም የሚገርመኝ ነገር እሺ አሁን ይሄ ቲክቶክ የሚባል ፕላትፎርም እልም ቢሎ ቢጠፋ ይሄ ሁሉ መንጋ ወሬት ነው የሚሄደው። እግዚአብሔርን የምሬን እኮ ነው። አሚ ፐርሰናሊ የራሴ በጣም የሚደብረኝ ቲክቶክ ባይኖር፣ ምክንያቱም ላይክ ሲደብረኝ እዛ ገብቼ ነው እንዲህ ላይቭ ሪከርድ የተደረገው ያለው ፈኒ ቪዲዮዎች ምናምን ይለቀቃሉ።
ከኔ በላይ ግን እነሱ የሚጎዱ ይመስለኛል። ማርያምን የምሬን ነው። ወደ ቀጣዩ ቪዲዮ ስንሄድ እንግዲህ ይሄን ልጅ በደንብ ያወቅኩት መቼ መሰላችሁ? የቲክቶክ ክሬቲቭ አዋርድ ጊዜ። ከዛ በፊትም አውቀዋለሁ ቪዲዮዎቹ ምናምን አይ ነበር እና በጣም የሚገራርሙ ቪዲዮዎች የሚሰራው ስሙ ማን መሰላችሁ የሚባል ተስፋሽ አባቱ ልጅ በሚሉ ነው የማውቀው፣ ግን አሁን ላይ አይ ቲንክ ስሙን ቀይሮታል። ተስፋ ጌታሁን የንጉሱ ልጅ ነው የሚለውና መጀመሪያ ልጁን ያወቅኩት በፊት ነው ላይ ተከታታይ ድራሞች ምናምን እየሰራ እና ከዛ ቲክቶክ ክሬቲቭ አዋርድ ላይ ባቢ ኢንተርቪው አድርጎት ይሄን ቪዲዮ አየሁት። ዛሬ ከማጋኔ ተስፋ የንጉሱ ልጅ እሺ፣ በክሬቲቭ አዋርዱ ላይ በጣም የሚያምር አውትፊት ባንተ ተመልክተናል። ብዙዎች የተለያየ ፋሽን ለብሰው በጣም ኤክስፔንሲቭ ነው በሚባል ደረጃ መነጋገሪያ ለመሆን ሲሞክሩ፣ አንተ ደግሞ የሀገር ባህል ልብስ ለብሰህ መጥተህ ብዙዎች ወደዋል። ከየት አካባቢ ነው የመጣው? ከአማራው ክልል ነው የመጣሁት። ሰሜን ሸዋ አካባቢ ፋት ውስጥ ነው ተወልጄ ያደግኩት፣ ማጀቴ የምትባል ቦታ። ማጀቴ ማጀቴ። አለባበሱ የማጀቴ አካባቢ ሙሉ በአማራ አካባቢ ያው ላዘቦት ቀን የሚለበስ ነው፣ ይዘወተራል በብዛት። በየቀኑ እንደዚህ ነው የሚለበሰው? አዎ፣ ወደ እርሻም ሲሄዱ እንዲያደፍ ያለና ለስራ የሚሆን ቁምጣ አድርገው ነው የሚወጡት። እዚህ ነው የምትኖረው አዲስ አበባ? አይ እዚያው ክፍለ ሀገር ነው የምኖረው። መች ነው የመጣው? ለዚሁ ለክሬቲቭ አዋርድ ነው ብቅ ያልኩት። እዛ ሆነ ነው ቪዲዮ የምትሰራው? እዚያው ሆኜ ነው የምሰራው። እሺ፣ አካባቢው ማህበረሰብ ምን ይጠብቃል ከአንተ ስትመለስ? ምን ይዘህ ነው የምትሄድላቸው? እንግዲህ ቤት ያፈራውን አሉ እጅ ያፈራውን ይሆናል። እሺ፣ እኔ አንድ ቆንጆ ቪዲዮ እንሰራለን አብረን። ያ ቪዲዮ ቆንጆ እይታ የሚያገኝ ከሆነ የምትተማመን ከሆነ በስራ ከኔ ጋር አንድ ቆንጆ ቪዲዮ ይኖረናል። ያ ቪዲዮ የተሻለ እይታ ካገኘ ለአንተ ቃል የምገባለት ጥሩ ነገር ወደ ቤት እጅ ከምን የምትባልበት ጥሩ ነገር ይዘህ ትሄዳለህ ብዬ አስባለሁ። እንግዲህ መቼም የሀገሬ ሰው አሳፍሮኝ አያውቅም፣ አያሳፍረኝም ብዬ ዛሬም አስባለሁ። እሺ፣ ወደ ማምሻው አካባቢ ቆንጆ ቪዲዮ ከኔና ከንጉሱ ልጅ ጋር ጠብቁ። እናመሰግናለን። እንግዲህ ከዚህ ቪዲዮ በኋላ ነው ልጁን በደንብ እንትን ማለት የጀመርኩት፣ ላይክ መከታተል የጀመርኩት። በጣም የሚገራርም ስራ ነው የሚሰራ። ከናዛ መሀል ፒን ያደረጋቸው 3ቱን እናያለን ማለት ነው። ቪዲዮ ነው የጀመረው። እግዚኦ ቼክ ሊበላ። ስሚ ቆንጆ አናግሪና። ምን ፈልጋችሁ? አንቺና አንተሽም እንደተሳደፈን ስርዓት ይኖራችሁ። አረ ቆንጆ አንቺማ ቁጣ ያምርብሽ። ለምን ከተማ ይዘንሻል? ምን አለ ብትከበር ሰውዬ። ባልከበርስ ምን ልታመስ? ትዋረዳለህ። በእስኪ ያወርድ እንዴ! ሴት ልጅ እንዲመታል። እቺ ደግሞ ጓደኛው መሰለችኝ። ተስፍሽ የሚጠቀማቸው ሙዚቃዎች እና እንጉርጉሮች በስማ ነው። አያቸው ጀለስ ነካቸው። እንዴ ጥርሷ ወንድ ልጅ አረጊ አገባሽም የቴን ጥርስ እንዳረገፈው እንጀቱን ነው የምዘረግፍልህ። የህፃን ልጅ ጥርስ እኮ አይደለም የሚወለቀው፣ የጓደኞቿ መሳቂያ ትሆን። ከስማዬ ግን ታክን ይልቅ እግዚአብሔር እንደፈጠረ አድርጎ መልስ እንዴ ፕሮሞሽን ነው ደግሞ እንግዶች ናቸው። ማንነትን ባያውቁ ተናገሩ። ተይ ማረጌ እያሞኘሽ መሆኑ ነው። እኔ ደግሞ ትልቅ ተስፋ ታላመን ከይባ ተቤለ ማለት ነው።
የተነቀለውን የተጋደደውን አቃንተው የጠቆረ የበለዘውን አንተው የሀገር ጉድ እያስባሉ በመብርሃን ትችላላችሁ። እግዚአብሔር ተሰጥተኝ የነበረው መንጋጌ ነቅለባት ተስተክረውልኝ ማለት እንዲሁ ፎይ በየታንተ ተቆምኩት ያቶ ሆነ ደክ ሰማለህ ዳግም አካባቢ እንዳላይ ሀገሬ ነይ የተከታይ በፈጣሪ ስም ፕሮሞሽን ሌላ ሌቭል እግዚአብሔርን ይችላሉ እንዴ እመቤቴን ላይክ በዚህ ደረጃ እናቴን ትችላለህ። ምክንያቱም ስቶሪው እንዴትም ነው እንደዛ ኤክስፔክት ማታደርጉ። እኔ ጥርሷን ሳየው እግዚአብሔርን የምሬን ነው ላይክ ከዛ በኋላ ልጁ ሲሪየስ ይሆናል አንደን የሆነ ይገለዋል አይነት ነበር ሳስብ ነበር። ዋው አጨብጭበላ እመቤቴን ትችላለህ። በስመ አብ እንቀጥል። ሁለተኛው ፒን የተደረገው በምድር ግን የአባት ኃጢአት ለልጅ ተርፋል ማለት ነው። ይሄ ተከታታይ ሆኖ አይ ቲንክ ግን ከዛማ ኢትስ ኦኬ ይገባል። እቺ ሁሌ እንደሮጠች ነው። በቃ ምን ሆነሻል? ታስፈሽ ምን ሆነሽ? ደመኛችን ከአሁን ዘርፎ ገብቷል። ይሄ ምን ጉድ ነው? ሰርግ ነው በይኝ እንጂ። ወይኔ ይሄ ፓርት እግዚአብሔርን ዝም ብላችሁ እዩት። እኔ ውስጤ እንዴት እንደሚሰበቅ እኔ ልነግራቸው አልችልም። እግዚአብሔር ሆዶ ልመልሰውና በደንብ እዩት። ጠብቁት። ምን ሆነሽ? ደመኛችን ከአሁን ዘርፎ ገብቷል። ይሄ ምን ጉድ ነው? ሰርግ ነው በይኝ እንጂ። ወንድ ልጅ እርሳቸው አልኮ ሲሄድ በሰውየው ገራ ልባ ይታመንም እንኳን ባልንጀራ ኧረ እግዚአብሔርን ግን ይችላሉ ወይ? እሺ ጌታ አባትህን ሳልገለው እግዚአብሔር ቀደመኝ። እንግዲህ ምን ማድረግ ይቻላል? መቼም ሰው ከአምላክ አይበልጥ። ተመስገን ይኸው በልጁ ካሰኝ እኮ እንዴ እትገለኝ በፈጠረ በማርያም እኔ እናቴን አሞት ላሳክማት ነው የመጣሁት። አባቴን ከገደለ ጀምሮ የኔም እናት በህመም እየተሰቃየች ነው እኮ። እኔ ታዲያ የለሁበትም እኮ። እንዴት ነው የሌለህበት? የአባቴ ገዳይ እኮ አባትህ ነው። ውይ አባቴ መስሎ ነው እንዴ? እና እኔ እኮ ዲቃላ ነኝ። ኧረ በስመ አብ ከውሽማ የወለደች እዴ ረባዛኝቱ አንተ ያንን ጀግና አባክህ ልክ ነው እንዴ? እኔስ ቆይ በማላውቀው ነገር ብትገለኝ ፈጣሪ ደስ ይለዋል? ሰማውን አላውቅም። በምድር ግን የአባት ኃጢአት ለልጅ ተርፋል ማለት ይሄን ነው። አረ በፈጠረ
እምዋናማታል የሚያግዘኛ ጣውለት ሞትብኝ ነው። እጃንቺ መጣሁ። አረ ባዛኝታ እንዴት ነው እዚህ ሰው እየገደልክ እናታችን እዛ የምትድነው? በፈጠረ አዎ ልክ ናት እኮ ልክ ናት። በዛ ላይ ደግሞ እኔ ዲቃላ ነኝ። መነኝ ዛሬን አላስተርፍም። እጃንቺ ቅደም ቅደም ሆኜ ልቤ ደርሶ መደንገጦን ሞት አይቀርም ብዬ ነግሬህ እርግጦን ሞት አይቀርም ብዬ ነግሬህ እርግጦን ዝናብ የመጣለት ገደል ይወረዛል። በፈጣሪ ስም እኔ ለዚህ ልጅ ነው የምላችሁ ለሚሰራው ስራ ምንም ቃላት የለኝም። የራሱን ችሎ እኮ ሙቪ እኮ ነው። አይ ነው ተከታታይ እንትን ነው። ግን አስባችሁታል እነዚህ ላይክ ፕሮፌሽናል የሆነ እቃዎች ቢያገኙ ምን አይነት ፊልም ሊሰሩ እንደሚችሉ? በዛ ላይ የሚጠቀሟቸው ሙዚቃዎች የሚጠቀሟቸው ሽለላዎች ምናምን በጣም ወጥ የሆነ ስራ እንዲሰሩ አድርጓቸዋል። በጣም ነው የሚያሳምርላቸው። እና አሁን የመጨረሻ አንድ ፒን የተደረገቻለች እሷን አይተን እንጨርሳለን። ከዚህ ጋር ናቸው ጠላት ቦታው ምናምን በፈጣሪ ስም ቪዲዮ ኳሊቲው ራሱ እግዚአብሔርን እህቱ ነጫ ሲያጉረመር የሚያድራል ከበልሲቡ ጋር አወይ አተቋቋት ወይ ደፋር መሆነ ሲሄድ መቀነጃ ሲኖር ግባሩ ከአርሜሉ ከጠላት የሚወዳደር ባዳፍኔ ጠመንጃ በፈጣሪ ስም በሟን ጠመንጃ ሰባብሮ ወንድ ልጅ ፊት ለፊት እናሳ በተላከው ጠረፍ የማሳፍ ዛሬ እንደ ቀልድማ አልተላቀቅን። ኮምን ልትሆን መሳሪያ ይዘዋል ለካ አገሬ። እሺ ያንቺ ጅኔ ተነሱ ጋር ማውቀዋል። ወንድም ጋሽ አንተ ሂድ። እኔ እሱን ወድጄ ነው ተከትዬ የመጣሁ። ምንድን ነው የምታወሪው? እንዳይጣላ ነው። እምሬ ነው። እንደ ቢሻ አይነት ጀግና ባልማ። ኧረ ጀግና ምን አስነቁብኝ እናቴው ጋር ያስብላል። ነገር ታግኝቶኝ ነው የሚያስነቅ። እኔ ቆይቻለሁ ማለቤ ከከች። ኧረ አባቴ አምላክ እንዴ በል እንግዲህ ወንድሟን ገሎ ሞቱን አገባ እንዳታስብለኝ። ረግኝ ረግ ወንድነት ያው እምላለሁ ዳግም አጠገብሽ ላልደርስ ቀኑን ያርግልሽ። The worst feeling, bro. ብለነሽ እና ጃል ወየው ድል ተንገበገብ እኮ በፈጣሪ ስም ነው
ነው አንተም በኔ ጨካ ቀርተው አይነቁም ታደረሱባቸው። እኔ እግዚአብሔርን ነው የምላችሁ ምንም ቃላት የለኝም ለእነዚህ ልጆች እዚህ ተከታታይ ድራማ ላይ የተሳተፉ ላይክ ይሄ ቢሾው የሚባለው ካራክተር ሁሉም ካራክተሮች ካሜራማን ሳውንድማን ላይክ ኤዲተሮች እግዚአብሔርን ችላችሁ ነው ወይ በፈጣሪ እንዲህ ሳቲስፋይ ሆኜ እኮ አይቻላቅ እኔ አላቅም ምናልባት እንትን ይመስለኛል አይ ቲንክ እንደዚህ አይነት ድራማዎች ምናምን ሳይ የሚጠቀሟቸው ሽለላዎች ቅድም ይዋለው ሙዚቃዎች ምናምን በጣም እንደሚያሳምሩላቸው ምናምን ነገራቸዋለሁ እና አይ ቲንክ ያ ነገር የሆነ በቃ በጣም ላይክ በደንብ አቴንሽን ሰጥቼው እንድከታተለው ያደርገኛል አይ ቲንክ ትችላላችሁ ይሄው ዛሬ ቪዲዮ በዚህ ነው መንዘጋ እኔ የመጨረሻ ነው የተመቸኝ አሪፍ ቪዲዮ እንደነበር ተስፋ አደርጋለሁ እናንተስ ሐሳብ አስተያየታችሁን ኮሜንት ላይ ያሳውቁኝ እና ደግሞ ዋን ቲንግ እንትን ማለት እንፈልገው ሜንሽን ማድረግ እንፈልገው ነገር ልጁን ገብታችሁ እዩት ፎሎ አድርጉት በደንብ ማድረግ የሚገባው ልጅ ነው ቅድም የሰራውን ፕሮሞሽን አይታችኋል የሚሰራቸው ተከታታይ ድራማዎችን አይታችኋል እንደዚህ አይነት ሰው ሰርቶ ቢያልፍለት በጣም ነው ደስ ይብል እግዚአብሔርን ወይኔ ለማንኛውም የመቻችሁ የዛሬው ቪዲዮ ይሄን ይመስል ነበር እንደተመቻችሁ ተስፋ አደርጋለሁ ቪዲዮውን ላይክ ያላደረጋችሁ ሜክ ሹር ላይክ ማድረጋችሁ እንዳትረሱ ቀጣይ በሌላ ቪዲዮ እስከምንገናኝ ፒስ አውት